እሰግድልሻለሁ እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሆኖ ሙሽራው ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ወይ ደስ ይበለሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደይን የጣላት ዮሐን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይናወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነቱን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን በደላችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም። ልመናዋ ክብሯን በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት ልዕልት እመቤታችን ያደረገችው ተአምር ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔር በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበርና ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔር ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንደኛው ቀን ሐና ሚስቱና ቅዱስ ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውን ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጨዋወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬው ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸው ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆች ለጦም አዳሪዎች ምጽዋት ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏ ዘመዶች በሰሙ ጊዜ
ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጽነሷን የሚያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የሆነች አርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ሐናንም ብፅዕት ሐና ሆይ ብፅዓን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከፍ ከፍ አለች፣ ከበረች። ዝናዋን በየሀገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እየመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረቱን ሁሉ በማኅፀን ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፋ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከሳቸው አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ካረው የሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷን ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ ሰባት እጅ የምታበራ ልጅ ወለደች። የመልኳ ደም ግባት ከማር ከሰኮር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ላይ ሁሉ መልቷልና። ከኢያቄምና ከሚስቱ ሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በተፈጸመ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉ ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆች ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸው ማርያምንም በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏ ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ቅዱስ ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውንም መባ ሁሉ አዘጋጅ። ቤተሰቦቻቸውን፣ ባልንጀሮቻቸውን፣ ዘመዶቻቸውን ሁሉ ጠሩ። ልጃቸውን ማርያምን ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱን ሐናን ልጃቸው ማርያምንም አመሰገኗቸው። በአንብሮተ እድም ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ቸርነት ወደ ቤተ መቅደስ አስገቧት። ልመኗ፣ ክብሯ፣ የልጇ የወዳጇ ቸርነት በሁላችን ላይ ጸንቶ ይደር። ከማት ቤታችን ከልጇ ከወዳጇ እንድታማልደን በዓሉም ባለ ፍስሐ ባለ ሐሴት አድርጎ እንዲባርክልን። አገራችን አገረ ሰላም፣ ሕዝቡንም ሕዝበ ሰላም አድርጎ እንጠብቅልን። አጽራረ ኢትዮጵያን፣ አጽራረ አንድነታችን፣ አጽራረ ሰላማችን ያስታክስልን። ፈጣሪያችን ቅድስት ሀገራችን ኢትዮጵያን ሙሉ ሰላም ሰጥቶ እንጠብቅልን። መዋዕለ ሱባዔያችን መዋዕለ ጾማችን በሰላም አስፈጽሞ ለብርሃነ ልደቱ በሰላም እንዲያደርሰን
በዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ሁላችሁም ከኃጢአት የተፈታችሁ ንጹሐን ያደርጋችሁ ፈጣሪያችን በጸሎት እንለምነው። ፈጣሪያችን አባ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ወሀብተ ረድኤቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረ ኢይርሐቅ እምኔ ወእምነ ኩልክሙ እስከ ለዓለም። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ኪርያላይሶ 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 ኤሎሄ 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 ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድኅነነ እመቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ እመቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድኅነነ እመቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ
ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ እግዚኦ መሐረነ ክርስቶስ። እግዚኦ ስንል እግዚኦ ከሚያሰኘው መከራ ይሰውረን። የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማዕታትን፣ የቅዱሳንን ጸሎት ምህላ የተቀበለ አምላካችን የእኛንን ምህላችንን ጸሎታችንን ተቀብሎ ለሀገራችን ለኢትዮጵያ ምሕረት ቸርነት፣ ለሕዝባችን ፍቅር አንድነት ይስጥልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታችሁ አስቡን አትርሱን ብለው የተማጸኑትን በምሕረቱ በቸርነቱ አይርሳብን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም በጤና እንዳሳደረን ሰዓተ መዓልቱን ባርኮ ቀድሶ በሰላም በጤና በጸጋ በረድኤት ያውለን። አምላካችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤቷን በረከቷን ያሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አመስግኑት እግዚአብሔርን። እስኪ ሊገሙት፣ አሁንም ሊገሙት። ምን የማትል መቅደስ። ይህንን ኃይለ ቃል የተናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ተብለው ከሚጠቀሱት መካከል በተለይ በዘመነ ሊቃውንት ከተነሱት እንደ አጥቢያ ኮከብ በምስጢር ክንፍ የሚያበሩ ሊቃውንት አባቶቻችን ከነሱ መካከል የሶርያው ሊቅ ቅዱስ ኤፍሬም ነው ቃሉን የተናገረው ማለት ነው። እንግዲህ ዛሬ በዓታ ለማርያም ወይም እመቤታችን ወላዲተ አምላክ ድንግል ማርያም ንግሥተ ሰማይ ወምድር ከእናትና ከአባቷ ቤት ወደ ቤተ መቅደስ ያመራችበት ቀን ነው፣ የገባችበት ቀን ነው። በዚህም ዕለት ከዛሬው ጀምሮ ከሰዎች ጋር ሳይሆን ከመላእክት ጋር እንድትኖር ፈቃድ እግዚአብሔር ሆኖ በዛሬው ዕለት ጀምሮ ከዓለመ ሰብእ ተለይታ ወደ ቤተ መቅደስ ገብታ የእግዚአብሔር መቅደስ ወደ ምድራዊ መቅደስ ገብታ እግዚአብሔርን ያስገኘችው እናታችን ወላዲተ አምላክ ድንግል ማርያም ከዛሬ ጀምሮ በቤተ መቅደስ ከመላእክት ጋር ልትኖር የገባችበት ቀን ነው። ከዚህ በኋላ ኑሮዋ ከመላእክት ጋር ነው የሆነው ማለት ነው። 12 ዓመት በቤተ መቅደስ ኑራለች። ያረጋጓት የነበሩ መላእክት ናቸው። አብራ ከመላእክት ጋር ትኖር ነበር። ትንቢተ ነቢያትን ታነብ ነበር። እንዲሁም ደግሞ ምግቧን ሰማያውያን መላእክት ከዛሬ ጀምሮ ቅዱስ ፋኑኤል ጀምሮታል። ምግቧ ሰማያዊ ሆኖ በመላእክት እየተመላለሰላት እንድትኖር አማናዊት መቅደስ የእግዚአብሔር ማደሪያ ድንግል ማርያም የማትፈርሰው መቅደስ ወደ መቅደስ የገባችበት ቀን ነው። ክብር ለእናታችን ይሁንና እንግዲህ ሊቁ መጽሐፍ ምስጢር ከምስጢር እያነጻጸረ ያስረዳናል። ሊቃውንትም ሊቅ ከሊቅ አንዱ ከአንዱ በተወራረሰ ሁኔታ ትርጓሜን እየተረጎሙ እየተራቀቁ
ያስረዱናል ማለት ነው። ሊቁ የማትፈርስ መቅደስ ሲል ብዙ አይነት መቅደስ ስለነበረ ነው። በመጽሐፍ ቅዱስ እንደምንመለከተው መቅደስ ወይም ቤተክርስቲያን ሰፊና በጣም ርቀን ሂደን ልንተረጉሙ የምንችል አስፈላጊ ሲሆን ከፍጥረተሰብ አስፈላጊም ከሆነ ደግሞ ከፍ ብሎ ደግሞ ሰው ሳይፈጠር ከዓለመ መላእክት ጀምሮ መቅደስና ቤተክርስቲያን ታሪኩ እዚያ ጀምሮ የሚተረክና የሚተነተን ነው። የቤተ መቅደስ ታሪክ ከሰማይ እስከ ምድር ድረስ የደረሰ ከፍጥረተ ዓለም እስከ ድነተ ዓለም እስከ ሕልፈተ ዓለም የሚቀጥል ጉዳይ ነው። ስለ ቤተ መቅደስ ሲተረክ ማለት ነው። መቅደስ መጀመሪያ የሰው ልጅ ዓለም ሳይፈጠር በሰማይ የነበሩ ቅዱሳን መላእክት የሚያመሰግኑበት ኢዮር ራማ ኤረር ተብሎ ከዚያ ጀምሮ አገልግሎት እንደቀጠለና በመላእክት ዓለም እንደተጀመረ ኢዮርና ኤረር እንዲሁም ደግሞ ራማ የሚባሉ ሶስቱ ሰማያት ቅድስትና መቅደስ ቅኔ ማኅሌት እንደሆኑ ሊቃውንት አባቶቻችን ተርከው ያስተምራሉ። ለዚህ ነው ሊቁም የሥነ መለኮቱ ወይም የነገረ መለኮቱ ሊቅ አባ ጊዮርጊስ ዘጋስጫ ከኢትዮጵያ ሊቃውንት መካከል ያው ተቀዳሚ ከሆኑት አንዱ ነው። ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት የዚህች ቤተክርስቲያን ሥርዓቷ ማንነቷ ሁሉ ሰማያዊ ነው። በሰማይ ያሉ መላእክት የሚያመሰግኑበት ኢዮር ራማ ኤረርን ወክላ በምድር ላይ ያለች የእግዚአብሔር መንግሥት ስለሆነች ቤተክርስቲያኗን በዚህ መንገድ ቤተ መቅደስ ይገልጻል። ስለዚህ እዚያ ተጀምሯል። የሰው ልጅ የተፈጠረው ደግሞ ያው በዕለተ ዓርብ በቀራንዮ እንደተፈጠረ መጻሕፍት ተባብረው ይናገራሉ። በተለይም የሥነ ፍጥረት ሊቃውንት በመጨረሻ የተፈጠረው የፍጥረት መደምደሚያ የሆነው ለፍጥረት ማጠቃለያ አድርጎ እግዚአብሔር የፈጠረው ፍጥረት ምንድነው ከተባለ ሰው የሚል ቋንቋ ነው የሚነግረን። ከዚህ ጋር ተያይዞም ደግሞ ስንመለከተው ሰው ሲፈጠር በመጽሐፍ ቅዱስ ለየት ያለ ቋንቋ ተነግሮለት በእግዚአብሔር የተፈጠረ ፍጥረት እንደሆነ እንረዳለን። ዘፍጥረት ምዕራፍ 1 ስታነቡ እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃን ሆነ። በጨለማ መካከል መዓልትና ሌሊት መፈራረቅ ጀመረ። ከዚያም እግዚአብሔርም አለ ከምድር እስከ ሰማይ የሞላው ውሃ ይከፈል አለ፣ ከሶስት ተከፈለ። ከዚያ እግዚአብሔርም አለ ምድር ዕርቃኗን ትሆን ዘንድ ተገቢ አይደለም አለ። አዘዛት ምድርን እጽዋትን አወጣች ነው። አዘዛ እግዚአብሔር ለምድር ከመ ታውፅእ ሐመልማለ ዘር ዘይዘራ በበዘሩ በባሪያሁ በአምሳሌሁ እንደየወገኑ እንደየነገዱ እጽዋትን እንድታወጣ እግዚአብሔር ምድርን አዘዛት። ዕርቃኗን እንዲያትሆን ውበት ታወጣ ዘንድ አዘዛት። እርሷም እጽዋትን በየነገዱና በየዘመዱ አወጣችና ውበቷን ራሷ ፈጠረች አስገኘች ነው። ከዚያም ቀጥሎ እግዚአብሔርም አለ የሚለው ቋንቋ ቀጥሎ አዘዞሙ እግዚአብሔር ለብርሃናት ይንበሩ ውስተ ጠፈረ ሰማይ ወያብሩ እንዲህ በምድር ብርሃናት በጠፈር ላይ ይሰልጥኑ ኑሯቸው በምድር ይሁን ብሎ እግዚአብሔር አዘዘ። ፀሐይ፣ ጨረቃ፣ ከዋክብት በሰማይ ሰለጠኑ በምድር ላይ እየመገቡ በጠፈር በባህር ላይ እንዲኖሩ አደረገ። መግቦታቸው እኛ እንዲሆን አደረገ ብሎ እግዚአብሔርም አለ ብሎ በአምስተኛው ቀን ሐሙስ የምንለው ባህር አሳ ጉማሬዎችን እንድታወጣ አዘዛት፣ አወጣች። ከዚያ ዕለተ ዓርብ ላይ ስንሄድ ግን እግዚአብሔርም አለ የሚለው ቋንቋ እንዳለ ሆኖ በአርአያችንና በምሳሌያችን ወይም እንደ አርአያችንና እንደ ምሳሌያችን ምን እንፍጠር አለ እግዚአብሔር። ምን እንፍጠር አለ እግዚአብሔር። ለሰው ብቻ የተነገረ ቋንቋ አርአያና ምሳሌ ያለው ሥላሴ ሰውን ብቻ ነው ማለት ነው። ይሄ ቋንቋ የተነገረው ለሰው ብቻ ነው። መደምደሚያ ሆኖ የፍጥረት መደምደሚያ ሆኖ የተፈጠረው ሰው ልጅ የእግዚአብሔር አርአያና ምሳሌ ተብሏል። ያን ሰው የተፈጠረው ቀራንዮ ነው ይላሉ ሊቃውንቱ። እንደው መጻሕፍት በተለያየ ዘይቤ በተለያየ ሀገርና በተለያየ ሊቃውንት ስለተጻፉ የተለያየ አባባል አላቸው። አንዳንዶቹ መጻሕፍት ምድረ ኤልዳ የሚባል ቦታ ሰው ተፈጠረ፣ አንዳንዶቹ መጻሕፍት ጎልጎታ፣ አንዳንዶቹም ደግሞ ሞሪያ ተራራ፣ አንዳንዶቹም ደብረ ቅዱስ ይላል። ግን ሁሉም ሲጠናቀቅ ይሄ መቃብር ዘገዳመ ሆር የተባለ 40 ዘመን በሆር ገዳም የዘጋ ሊቅ ነው እና ይሄ መናኝ በድርሰቱ በመጽሐፉ ላይ ምን ይላል? ይእቲኬ ቀራንዮ ይላል። መካነ ተፈጥሮቱ ወመካነ መቃብሩ ለአዳም እንደ ሰው የተፈጠረው ምድረ ኤልዳ ብንለው ደብረ ቅዱስ ብንለው ሁሉም ሲጠቃለል ይእቲኬ ቀራንዮ ቀራንዮ ነው የተፈጠረው ይላል። ቀራንዮ ሰው ተፈጠረ አለና መካነ ተፈጥሮቱ ወመካነ መቃብሩ የተፈጠረውም የተቀበረውም ሰው የመጀመሪያው ሰው አዳም ቀራንዮ ነው አለ። እንደው ያንን ሲያገናኘው ፍጥረተ ሰብን ከዲነተ ሰብ ጋር ሲያገናኘው ወመካነ መስቀሉ ለክርስቶስ ቀራንዮ የክርስቶስ የአዳም የተፈጠረበት እንደገና ሲሞት የተቀበረበት ቦታ ነው አለና
ያ ብቻ አይደለም ማለት ወመካነ መስቀሉ ለክርስቶስ አዳም ይድን ዘንድ ክርስቶስ የተሰቀለበት መስቀልም የተተከለው ቀራንዮ ላይ ነው አለ። ዓመተ ሰቅለ ዚነ ጌታችን ቀራንዮ በተሰቀለ ጊዜ ወረደ ደሙ ላይ ለመስቀል ከመስቀል ላይ ደሙ ወረደ። ወቦአ ውስተ ምድር ወደ ምድር ገባ። ሰጢቆ መቃብሪሁ ለአዳም ለቀድሶ ነፍሶ ሥጋው የአዳምን ነፍስና ሥጋ ይቀድሰው ዘንድ መስቀል ላይ ደግሞ ምድርን ሰንጥቆት ገባና አዳምን ነፍስና ሥጋውን ቀደሰው ይላል። እስኪ በሉ የክርስቶስ መስቀል በሉ እስኪ ከመስቀል ወርዶ የክርስቶስ ደም ወደ መቃብሩ ገባ። የአዳምን ነፍስና ሥጋውን ይቀድሰው ዘንድ ክብር ለመድኃኔዓለም ይሁን። ስለዚህ ቤተ ክርስቲያንና ቀራንዮ ነው። በመጽሐፈ ኩፋሌ በዚህ በኩፋሌ መጽሐፍ ያው ኩፋሌ ቢሂል ዘተከፍለ በአምስቱ ብሔረ ኦሪት የተከፈለ ማለት ነው። ያው የኢዮቤልዩ የቀመር መጽሐፍ ነው። የዘመን ቁጥር የሚታወቅበት የዕብራውያን የዘመን ቁጥር የቀመር መጽሐፍ ነው። ከኩፋሌ ማለት ከመጻሕፍተ ኦሪት ከሙሴ መጻሕፍት የተከፈለ የተገመሰ የተወሰደ የዚያኑ ምስጢር ይዞ መስሎ አክሎ የሚታይ መጽሐፍ ማለት ነው። ስለዚህ በዚህ መጽሐፍ በሶስተኛው ምዕራፍ ላይ ስንመለከት በቁጥር 1 ላይ የሰው ልጅ ከተፈጠረ በኋላ አዳም 40 ቀን ኖረ ይላል። በዚያው በተፈጠረበት ደብረ ቅዱስ ወይም ቀራንዮ ከኖረ በኋላ በ40ኛው ቀን እፍ ብሎ እስትንፋስ እፍ አለበትና ልጅነትን አገኘ ይላል። ዛሬ ወንድ ልጅ በተወለደ በ40 ቀን ልጅነትን አግኝቶ ተጠምቆ ገነት የሚገባበትን ያው የመጀመሪያውን ሕግ ስርዓት እንደሚፈጽም ማለት ነው። በዚያም በኋላ በአንድ ንዑስ ኢዮቤልዩ ደግሞ ታላቅ እንቅልፍ በአዳም ላይ አመጣና እግዚአብሔር ሔዋንን አጥንት ወስዶ አስገኘ ይላል። በአንድ ንዑስ ኢዮቤልዩ ማለት በሰባተኛው ቀን ማለት ነው። ንዑስ ኢዮቤልዩ፣ አብይ ኢዮቤልዩ፣ ማዕከል ኢዮቤልዩ ብሎ በኢዮቤልዩ ይቀምራል። የኩፋሌ አስተምሮ ነው እና ንዑስ ኢዮቤልዩ በሰባተኛው ቀን አዳምን ሲያየው ብቻውን ነበረ። ፍጥረታት ሁሉ ሴትና ወንድ ሆነው ተፈጥረዋል። እግዚአብሔርም አለ አዳምን ብቻውን ይኖር ዘንድ መልካም አይደለም። ምን አለ እግዚአብሔር? ብቻውን ይኖር ዘንድ ምን አይደለም። ወዘንተ ብሂሎ እግዚአብሔር አምፃ ዲቃሰ አብዬ ላይ ለአዳም ታላቅ እንቅልፍ አመጣ። ወደ ቀለብ አጥገቦ ከጎኑ አጥንት ወሰደ። ወደ ደቃ ለይቲያት ያችንም አጥንት ያነሳበት በሥጋ ሞላው ይላል። ያን ካደረገ በኋላ እሱም ረዳት ሆኖ ብሎ ፈጥሯልና ረዳት ሆነችው ሔዋን ተገኘች ማለት ነው። 80 ቀን በዚያው ቆይታ በ80 ቀን ልጅነትን አገኘች። ያ ማለት 80 ቀን የሴቶች የምንለው ሥርዓተ ጥምቀቱ ይሄ ነው ማለት ነው። ከዚህ በኋላ እንግዲህ እሷንም ወደ ገነት መጡ መላእክት ወሰዱ ወላዳም በ40 ዕለት ውስተ ገነተ ትንሣኤ ቀለሚንጦስ ላይ እንደተገለጠው እንዘ ይጠፉ በክነፍሆሙ ወያጽረሱ በእግሪሆሙ በእግራቸው እያሸበሸቡ በክንፋቸው እያጨበጨቡ አዳምን በ40 ቀን ሔዋንን በ80 ቀን ገነት አስገባቸው። ቤተ ክርስቲያን የሰው ልጅ ቀራንዮ ሆኖ የተፈጠረው ቤተ ክርስቲያን ልጅነትን የተገኘው የተፈጠረው በዚያው ዛሬ ልጅነቱ የሚገኘው ቤተክርስቲያን ነው። የእግዚአብሔር አካልነትን የምናገኘው ቤተክርስቲያን መሆኑ ያለ ቤተ መቅደስ ከዚያ ጀምሮ ከሰዎች ጋር ተያይዛ ተቆራይታ የመጣች ሰውና ቤተክርስቲያን ወይም ቤተ መቅደስ ተለያይተው አያውቁም። በዚህ መንገድ ገነት ሲገባ ሀለው መካነ ጸሎት ይላል። የጸሎት ቦታ ነበራቸው። ቤተክርስቲያን አብራ ገባች ማለት ነው። ከ7 ዓመት በኋላ ትእዛዝ አፍርሶ አዳሙ ሲመጣ ወደ ቀራንዮ መልሶ ወደ ተፈጠረበት ምድር ነው የመጣው። ቤተክርስቲያን ቀጥላለች። ከዚያ በኋላ በተለያየ በተራራ ምክንያት የሆነች ቤተክርስቲያን ቀጥላ እስከነ ኖህ ድረስ መጣች። በኖህ ዘመን ምድር በፍል ውሃ በሚጥለቀለቅበት ጊዜ በሰዎች ኃጢአት ምክንያት እግዚአብሔር በምድር ላይ ፍል ውሃን 40 መዓልት 40 ሌሊት አዘነበ። ምድር ሲቆጣጠር የተራራዎች ራስም በፍል ውሃ በሚከበቡና በሚዋጡበት ጊዜ መርከብ ስራ ብሎት በመርከብ ላይ ሰርቶ ቤተ ክርስቲያን ምንም እንኳን በዓለም ላይ የፈለገው መከራ ቢመጣ ቢፈራረቅ ቤተ ክርስቲያን የማትደበዝዝ በመከራ ላይ እያበራች የምትኖር መሆኗን ማረጋገጫው ፍል ውሃ ሲቆጣጠረው ምድር የኖህ መርከብ በአየር ላይ ነበረ። ምክንያቱም የእግዚአብሔር አምልኮ በምድር ላይ አልታጎለም። ዓለምን ሁሉ ፍል ውሃ ሲቆጣጠረው አምልኮ አልታጎለም። ቤተ ክርስቲያን ያቺ መርከብ ናት። መርከቧ አልሰጠመችም። በዚህ ምድር ላይ የተለያየ የችግር ፍል ውሃ ሊፈራረቅ ይችላል። ቤተ ክርስቲያኗን ግን መቆጣጠር አይችልም። ምክንያቱም እሷ የማን ማደሪያ ስለሆነች። ክብር ለቤተ ክርስቲያን ያችን ሁሉ የመለኮት ማደሪያ ስለሆነች ማለት ነው።
የተለያየ ችግር ማይበር ሊኖር ይችላል። የተለያየ ፈተና ሊኖርባት ይችላል። የተለያየ በምድር ላይ የሚዋጋት አካል ሊኖር ይችላል። እነኛ ሁሉ ይደበዝዛሉ፣ ይጠፋሉ፣ ይወገዳሉ። ቤተክርስቲያን ግን እያበራች ትቀጥላለች። ክብር ለቤተክርስቲያናችን ይሁን። ከዚያም በኋላ ነው ፍልውሃ በምድር ላይ 150 ቀን ነው የቆየው። በብሉይ ኪዳን የትርጓሜ ሊቃውንት አስተምሮ መሰረት 150 ቀን በዚህ ምድር ላይ ፍልውሃ ዓለምን ተቆጣጥሮ ከቆየ በኋላ እዚያ በኋላ ሀጸ ማይ እየጎደለ መጣ። በምድር ላይ እየተወገደ ሲመጣ የብስ ሲታይ ያቺ መርከቧ ቤተክርስቲያኗ ወደ ምድር መጣችና በምድር ላይ ማረፍ ጀመረች ማለት ነው። ከዚያ በኋላ ወደ 22ኛው ትውልድ ወደ አብርሃም ስንመጣ ወደ ድንኳን ተቀየረች። በድንኳን ቀጠላ። እስራኤላውያን ወደ ያዕቆብ፣ ከያዕቆብ እንደገና ወደ ይስሐቅ፣ ይስሐቅ ወደ ያዕቆብ፣ ከዚያ ቀጠለችና የያዕቆብ ልጆች ወደ ግብፅ በሚወርዱበት ጊዜ ቤተ ክርስቲያን በዚሁ ያሉ ትሩፋን ዝም ብለው በድንኳን በተራራ ላይ መስዋዕት እያቀረቡ መታሰቢያነቷ ቀጥሏል ማለት ነው። 600 ሺህ ሆነው እስራኤላውያን ከ430 ዘመን በኋላ ከግብፅ ባርነት ነፃ ከወጡ በኋላ ሰማይ የመሰለ ባህር ተሰንጥቆ ጭንጫ ላይ ውሃ እየፈለቀላቸው ከሰማይ መና እየወረደ 7 ደመና ተጋርዶ ሲመራቸው እግዚአብሔር በምድር ላይ ቤተክርስቲያን በዓይን እንድትታይ አድርጎ ደብተራ ኦሪት የምትባል የድንኳን ቤተ መቅደስ እግዚአብሔር ለሙሴ ሰጠው። ምን ሰጠው? እስኪ በሉ ደብተራ ኦሪት የተባለች በሉ እስኪ ቤተ መቅደስ እግዚአብሔር ለሙሴ ሰጠው። እንግዲህ ከአዳም እስከ ሙሴ 3300 ዘመን እንደሆነ ሊቃውንት ያስቀምጣሉ። በዚህም መሰረት ከዚያ በፊት ያልነበረች አዲስ ቤተ መቅደስ ለሙሴ ያሳየው እግዚአብሔር። ያቺ ቤተ መቅደስ የድንኳን ናት። እየሰማችሁ ነው? የምንድን ናት? የድንኳን አርአያው እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይ ቤሎ ከመዝግበራን እንደዚህ አድርገህ ስራ ብሎ የብርሃን ድንኳን ያሳየው። ቅድስት ያላት መቅደስ ያላት ቅኔ ማኅሌት ያላት ማለት ነው። በዚህ በኦሪት ዘጸአት 34 ጀምሮ ስታነቡ ታገኟታላችሁ። ደብተራ ኦሪት 3 ነገር ሰጠው ለሙሴ። አንደኛ ጽላትን ሰጠው፣ ሁለተኛው ሕግ ሰጠው፣ ሶስተኛው ደግሞ ጽላቱን ሕጉን የሚነበብበትና የሚቀመጥበት የሚተረጎምበት ለምዕመናን አዋጅ የሚታወጅበት ደብተራ ኦሪት የተባለች ቤተክርስቲያን ተሰጠው። ድንኳን ማለት ነው። ምን ማለት ነው? እንደዚህ አድርገህ ስራ አለው። ያቺ ድንኳን ቤተክርስቲያን ተሰራችና በድንኳን ቤተ መቅደስ ሰውና እግዚአብሔር 480 ዘመን ተገናኝቷል። ምዕመናን ስንት ዘመን? ስንት ዘመን? 480 ዘመን በምድር ላይ ህንፃ ሳይገነባ 480 ዘመን በድንኳን እግዚአብሔር ተገልግሏል። ያ ማለት ከሙሴ ጀምሮ የ40 ዓመት ጉዞ አለ። የዘመነ መሳፍንት አልፎ ዘመነ ነገስት ያው ዘመነ ዳዊት አልፎ ነገስታት ማለት ነው። ሳኦል፣ ዳዊት፣ ከዚያ ቀጥሎ ሶሎሞን ላይ ቤተ መቅደስ ልጅ ይሰራል ተብሎ ለሶሎሞን ተፈቅዶለት በምድር ላይ ለመጀመሪያ ጊዜ ህንፃ የገነባው ቤተ መቅደስን ሶሎሞን ነው። ማን ነው? በዚህ በመጽሐፈ ዜና ወይም መጽሐፈ ዜና መዋዕል ካልዕ ሁለተኛ ዜና መዋዕል ላይ ምዕራፍ 6 እና ምዕራፍ 7 ስታነቡ ለዳዊት ለአባቴ እንዲሰራ ቢፈልግም ለሱ ሳትፈቅድለት ቀርተህ፣ ነገር ግን እኔ ልጁ ደግሞ እንዲሰራ አክብረህ ለእኔ ስለፈቀድክልኝ እግዚአብሔር ሆይ አመሰግንሃለሁ፣ በምድርም ላይ መቅደስን እሰራለሁ ብሎ 7 ዓመት የፈጀ ቤተ መቅደስ ሰሎሞን ለእግዚአብሔር ሰርቷል። እዚያ በኋላ በድንኳን የነበረው ንዋየ ቅድሳቱ ጽላቱ ሁሉ ወደ የት ገባ? ወደ ሶሎሞን ቤተ መቅደስ ገብቶ ወደ ህንፃ ተቀይራል። ከድንኳን ማለት ነው። እስኪ ጥያቄ ልጠይቃችሁ። በድንኳን ሰውና እግዚአብሔር ስንት ዓመት ተገናኙ? ስንት ዓመት ተገናኙ? 480 ዘመን። ከየት እስከ የት ማለት መሰላችሁ? ከሙሴ እስከ ሶሎሞን ድረስ ማለት ነው። ዘመነ መሳፍንት አልፎ እስከ ዘመነ ነገሥት ድረስ ሁለተኛው ንጉሥ ያው ሶሎሞን ማለት ነው። ጊዜ ሳኦል አይቆጠር ይላሉ ሊቃውንቱና የሳኦል ዘመን በመሳፍንት ውስጥ ነው የሚካተተውና ሁለተኛው ንጉሥ ሶሎሞን ድረስ ማለት ነው። እንደዚህ አይነት እንግዲህ ስንጠቀልለው ወደ አዲስ ኪዳን ስንመጣ ያው ቤተ መቅደስ በዚህ መንገድ ቀጥሏል ማለት ነው። ወደ አዲስ ኪዳን ስንመጣ ክርስቶስ ከመጣ በኋላ ጽርሐ ጽዮን ነው። ከዚያም ደግሞ በፊልጵስዩስ ሐዋርያት በጸሎታቸው እግዚአብሔር ጸሎታቸውን ሰምቶ በ3 ድንጋይ ቤተ መቅደስ ተሰርቷል።
ግን እነዚህ ሁሉ መቅደሶች ስንመለከታቸው አንደኛ በሰው የተሰሩ ናቸው። እየሰማችሁ ነው? በማን የተሰሩ? በሰው የተሰሩ ናቸው። ሁለተኛ መፍረስ ይገባቸዋል። ሕልፈተ ዓለም ሲመጣ ማለት ነው። መፍረስ የሌለባት በሰው ያልተሰራች ንጽሕት መቅደስ ሰማይና ምድር የማይችሉትን 9 ወር ከ5 ቀን የተሸከመች ወደ መቅደስ ዛሬ የገባችው አማናዊ መቅደስ ማናት? እሷ እናታችን ድንግል ማርያም ናት። ክብር ለእናታችን ነው። ዛሬ የምናከብረው ይህን ነው ማለት ነው። ዛሬ በአጠቃላይ የመቅደሶች ሁሉ መቅደስ የሆነች መቅደሶች ሁሉ ክብር ያገኙ ዘንድ የመጀመሪያዋ መቅደስ ዓለማትን በመሃል እጁ የያዘ እንደ እንቁላል ጨብጦ የያዘ እግዚአብሔር ያደረባት አማናዊት መቅደስ 9 ወር ፍጥረታት የማይሸከሙት በዘባነ ኪሩ በየማነ አብ ይሰለሳል ይቀደሳል ብለን ስንናገርም በዘፈቀደ የሚገለጥባቸው እንጂ መሸከም ፍጡራን የማይችሉትን እሱን የተሸከመች አማናዊቷ መቅደስ የእግዚአብሔር መለኮትን በማይጠኗ በተዋህዶ በማይጠኗ የተሸከመች ብቸኛዋ መቅደስ ባናት ከተባለ የማትፈርሰው መቅደስ ወላዲተ አምላክ ድንግል ማርያም ነው። እሷ ብቻ ነው። ለዚህ ነው ሊቁ መቅደስ ዘይትትነሰት አለ፣ የማትፈርስ መቅደስ ናት አለ። በትረ ሃይማኖት ዘይትጸንን፣ የማትናወጥ የሃይማኖት በትር ናት አለ። ምክንያቱም ሃይማኖት በእግሩ ቁሞ የተሄደው እግዚአብሔር ከእሷ ሰው ከሆነ ብቻ ከሆነ በኋላ ስለሆነ ማለት ነው። የነበረውን ሃይማኖት ሳናየው እናመሰግነው እናመልከው እናምነ የነበረ እግዚአብሔር አምነን አይተን እንድናመሰግነው እንድናየውና እንድናመልከው ያደረገችን መስታወታችን እግዚአብሔር ተገልጦ ያየንበት ሰውና መላእክት ይናፍቁት የነበረ እግዚአብሔር በሥጋ ተገልጦ ታቅፋ ጡት እያጠባች ያሳየችን እናታችን ድንግል ማርያም ናት። ክብር ለእናታችን ይሁን። የማትፈርስ መቅደስ ዳንኤል ያየው መቅደስ ስለነበረ መቅደስ ተታነጽ እስከ ክርስቶስ ወምዝ ትመዘበር ይላል ዳንኤል። መቅደስ ከክርስቶስ ትሰራለች አለ። አሁን የደብተራ ኦሪት ናቸው። አሁን የሶሎሞን መቅደስ ነው። አሁን የዘሩባቤል መቅደስ ነው። እነኛ ሁሉ መፍረስ ገባቸዋል። መፍረስ የሌለባት መቅደስ እመቤታችን ድንግል ማርያም ናት። በድጋሚ እንኳን አደረሳችሁ። አባቶቻችን ታጅቦ ብፁዕ አባታችን አቡነ ሄኖክ ባሉበት የገዳማትና የአድባራት አስተዳዳሪዎች ባሉበት ታጅቦ እየወጣ ነው። እኛን እንባረክ ነው። ብፁዕ ሕዝብ ዘየአምር የብሎ እግዚአብሔር የሚወደው እግዚአብሔር የሚባርከው የሚቀድሰው ሕዝብ እልልታን ምስጋናን ይወዳልና ይላል። እልላቸው መስሉ ያስተማሩን ለሊቃነ ሊቃውንት እግዚአብሔር አምላክ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን ቆሞስ አባ ኪዳነ ማርያም የታዕካ ነገሥት ዋና አስተዳዳሪ፣ ሊቃውንት ቤተክርስቲያን እንኳን ለዚህ የተሰራ መረጠና ደረሰን። ከፍ አድርገን እናመሰግናለን። ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ እያልን እመቤታችንን የሰጡን ዘላለም ሥላሴ እናመሰግናቸዋለን። እስኪ በእጃችሁ አጨብጭቡት። ሥላሴን አመስግኑ፣ ሥላሴን አመስግኑ የምድር
ያለው ወንበር የለም። ቀይ ወንበር አለ። አውጡት ወደዚህ መንገድ እንዳዘጋጅ
ሰማን ሰምተናል። ይደረግ እዛ ጋር ብትሉ እኮ መቻቸዋል። እዚህ ጋር ላቆም ቦታ ይሻላል።
ቆሞስ አባ ኪዳነ ማርያም ዶለልን የገዳማችን ዋና አስተዳዳሪ፣ ክቡር መምህር አባ ገብረ ሥላሴ መልአከ ኃይል አባ ገብረ ሥላሴ የቅዱስ ራጉኤል ካቴድራል አስተዳዳሪ፣ ክቡር መጋቤ ሐዲስ አባ ማቴዎስ ከፍ ያለው የሸጎሌ ኪዳነ ምሕረት ዋና አስተዳዳሪ፣
ክቡር መላከ ገነት መዝገቡ ላቀው የብስራተ ገብርኤል ዋና አስተዳዳሪ፣ ክቡር መጋቤ ሰናያት የቻለው ለማ የአራዳ ጉለሌ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር መላከ ፀሐይ አክሊሉ ገብረ ጻድቅ የምስራቀ ፀሐይ ቀበና መድኃኔዓለም ቤተ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ሳሙኤል አለሙ የገዳማችን ዋና ጸሐፊ፣ ክቡር ላይከ ሰላም ሽታው ብርሃኑ የቅድስት የመንበረ ጸባዖት ቅድስት ሥላሴ የካቴድራል ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ እግዚአብሔር የገዳማችን ሊቃውንት፣ የቦታው ፍቅር አገብሯችሁ በቦታው ላይ ተምራችሁ ከአራቱም ማዕዘን ቃለ እግዚአብሔሩን ለማመስጠር ማህሌቱን ለመቆም ወደዚህ ታላቅ ገዳም የመጣችሁ ሊቃውንት ሁሉ፣ እንደዚሁም የገዳማችን የአብነት ደቀ መዛሙርት፣ የገዳማችን ጡረተኞች፣ የገዳማችን የሰንበት ትምህርት ቤት መዘምራን፣ ውድ የሀገራችን ሕዝቦች ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ እግዚአብሔር አምላክ በደሙ የዋጃችሁ በደሙ የገዛችሁ በርቀት በቅርበት ያላችሁ ይህንን ድምፅ የምትሰሙ ሁሉ ፍጹም በእግዚአብሔር ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን መጣችሁ? አሜን። አምላካችን ቅዱስ እግዚአብሔር ለቀዳማዊነቱ ዛሬ ጥንት ለዳህራዊነቱ ዛሬ ፍጻሜት የሌለው ከእስከ ተብሎ ዘመናት ወራት ዓመታት የማይቆጠሩለት ከትንሿ ከማይክሮ ሰከንድ ጀምሮ በሱ የተወሰነና የተለካ አምላካችን እግዚአብሔር በዚህ መከራና ሰቆቃ በበዛበት ዘመን፣ መገፋፋት በበዛበት ዘመን ሁሉንም እንደየጊዜ ግብሩ የሚሰራ አምላካችን እሱ በተለየ ፍቅሩ ሰብስቦ እዚህ ታላቅ ገዳም የጠራን ያሰባሰበን አምላካችን ቅዱስ እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን። እምቅድመ ይትፈጠሩ ሰማይ ወምድር ሀሌወት ማርያም በህልውና እግዚአብሔር ሰማይና ምድር ከመፈጠራቸው አስቀድሞ በእሱ ሕሊና ታስባ ትኖር የነበረች በአብረው አብራክ ተስላ የነበረች ነቢያትን የተናገሩላት ሥራ የቆጠሩላት ሐዋርያት የሰበኩላት ሰማዕታት ወጥተው የቀሩላት በእሳት የነደዱላት ሳሊለነ ቅድስት ብለው ውዳሴዋን አንግበው ለፍቅሯ ተንገብግበው በረሃ ገስግሰው እንባቸውን አፍስሰው ከበረሃ ደርሰው ቅዱስ ተብሎ ቅዱሳን የተሰኙ ቅዱሳን አባቶቻችን ስማቸው ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔርን። አመስግኑ ደግሞ ሶስት። ከዚህ በመቀጠል የሰለጠነው ዓለም ጊዜ ወርቅ ነው ካልተጠቀሙበት ግን ጨርቅ ነው እንዲሉ ጊዜያችንን ለመጠቀም አሁን ቀጥታ መወስዳችሁ ለእመቤታችን ለድንግል ማርያም ለክብሯ የሚመጥነውን የገዳማችን እንቁ ፈርጥ የሆኑት የገዳማችን ሊቃውንት የቦታው ፍቅር እስከ መጨረሻው ሕቅታ እስከ ሞት ድረስ የማይለቃቸው ከዚህ ቦታ የማይለዩትና በዚህም ያሉት የሚያገለግሉት ሊቃውንት የዕለቱን ዝማሬ ወረብ ያቀርቡልናል። ቀጥታ ወደ ሊቃውንቱ
Yeah.
Yeah.
ሰሎሞን እመቤታችንን ርግበ ሰናይት መልክአ ማዕረግ ይላታል። ያቺ ርግበ ሰሎሞን እነሆ በወርቅ በብር የተንቆጠቆጠች ያሸበረቀች እንደሆነች ሁሉ እመቤታችን ቅድስት ድንግል ማርያም የአምላክ እናት የኔና የእናንተ አለኝታ እናታችን በንጽሕና በቅድስና የአባትሽን ቤት የኔን ቤት ቅንጦትና ምቾት አታስቢ። እነሆ ሳልለነ ቅድስት ብዬ ተማጽኜ ያመሰገንኩባትን ታሪከ ነገሥት በዓታ ለማርያም ገዳም የሊቃውንቱን ወመንፈስ ቅዱስ አሐዱ አምላክ አሜን። ምነው ድምፃችሁ አነሳ? ክርስትና የተነሳንባት እግዚአብሔርን ያለበስንባት የተቀመጥንባት